አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሐዋላ ስንጠይቅ የሚነግሩን አይገባንም እንዴት ነው የምናባዛው ለምትሉ ልጆች ነው ለማታውቁ። ለምሳሌ 24 ቢሉን ዛሬ በዛሬው በሐዋላ ምንዛሬ 24 ነው ብንባል 1000 ማንኛቸውንም ለ1000 ነው የምናካፍለው ለዛ አሁን ለምሳሌ 1000 እንጽፈናል 20 ለ24 ሲካፈል እናደርጋለን ለ24 ከዛ 41 መጣ። ይሄ ማለት 1 ብር 41 ብር ከ66 ነው ማለት ነው ምንዛሬው። እናባዛዋለን እዛው እንዳለ በምንልከው ብር ነው የምናባዛው። አሁን ለምሳሌ 1000 ሪያል ነው ብንል 1000 ሪያል 41666 ይመጣል። እንደዚህ አድርገን ማባዛት እንችላለን። እና በየባንክ ምንዛሪ ዋጋ ለማወቅ ደግሞ በዚህ ጋር እንሄድና እዚህ የሳውዲን እንትን እንሞላለን። ይሄው ኤስኤአር ሞልቻለሁኝ። የኢትዮጵያው ምንዛሪ ከታች ለማወቅ ይሄው 100 ሪያል 3868 ለምሳሌ 1000 ደግሞ ብናደርገው ያው 38689 ብር የባንኩን አሁናዊ ዋጋው ይናገራል ማለት ነው። በዚህ መልኩ ማባዛት ትችላላችሁ።